ይሄ እሱ በተደጋጋሚ ሲናገር እንደሰማችሁት የመቄዶንያ ሰዎችን አናግሮ አሜሪካ ያሉትንም ኢትዮጵያ ያሉትንም አናግሮ የኛ ገንዘብ ከገባ በኋላ የሱን $700,000 ይዞ የሚሰጠው ሰይፉ ባለበት ለመቄዶንያ ሰዎች እንደሆነ በተደጋጋሚ ተናግሯል። ፐብሊክ ሪከርድ ነው። እኔ ቢያንስ ተስፈኛ ተመጽዋቾችም እናንተ ቢያንስ ለእችን ጊዜ እንኳን ለህሊናችሁ እንድታድሩ ነው። ጋይስ የምናየው ነገርን በዚህ ደረጃ ላይ ከተታለልን ብዙ ነገሮችን የምናየው ነገር በዚህ ደረጃ ላይ ከተናነቀን እችን ምስኪን ሴት ምንም የማታውቅ ሴት ምን ሆነ አይሆን ይሄን መገመት አለባችሁ። አሁን ነው ይሄ የህሊና ጉዳይ ነው። ከተሳሳትኩኝ እናንተ ልታረሙኝ ትችላላችሁ። ይሄን ጉዳይ እዚህ ጋር ሃይባይ ገብቶ አቁም የሚለው ሰው ካለ ይሄ ሰውዬ ነገ ከነገ ወዲያ ምን ሊፈጥር ይችላል? ምን ነው የሚያደርገው? ነገ ተጠያቂነት ሲመጣ በእኛም ይመጣብናልና እኔ የሚታየኛ ነው። ባገኘሁት ቁጥር ደወልኩኝ። የሚከተለውን ቁጥር ሰጣችኋለሁ፣ እናንተም ትደውላላችሁ። የስልኩን ኮንቨርሴሽን ላስደምጣችሁ ምትሉት ነገር ከሌለ ነው ተደውሎ ሪከርድ የተደረገ ነው። ኦኬ አንድም ተስፈኛ ተመጽዋች እኔ መቼስ እንደው አሁን እዚህ ጋር እንደው ትንሽ አእምሯችሁ እንትን ካላለ እናንተ ዶክተር ጋር ነው መታየት ያለባችሁ። አንድም ተስፈኛ ተመጽዋች ይሄን ነገር እንግዲህ አይ ዶንት ኖ ዶክተር ጋር መታየት አለባችሁ። አሁንም ስቲል ይሄ ሰውዬ ለመከላከል ከቆማችሁ ማለት ነው ዶክተር ጋር መታየት አለባችሁ። ቁም ነገር እኔ የገዛ ወንድሜ የገዛ እህቴ እንኳን ብትሆን እኔ ከዚህ ምንም ላደርግ አልችልም። አም ሶሪ ማለት አለበት ይሄ ሰውዬ በቃ ሊባል ይገባል። ባልሆኑት ነገር ላይ ሆኛለሁ እያለ ነው። አድምጡ። ሰላም ጤና ይስጥልኝ። የወንድም ኤርሚያስ ስልክ ነው? እሺ ፍኖተ ህይወት ጉዞ እንትኖች ናቸው? መንፈሳዊ ጉዞ? ሰላም እንዴት ነህ? ይቅርታ በድርጅታችሁ ስም መጥራት ነበረብኝ። እሺ ኤርሚያስ አስተባባሪያችሁ ነው? ይቅርታ ሄሎ ወይ ይቅርታ ችግር የለም። በኮሚቴ የሚሰራ እንትን ነው እሱ አስተባባሪ ነበረ በዛን ጊዜ። ኦኬ ስለዚህ አሁንም አለ። እሺ አይ እኔ የምደውለው ከውጭ ነው። ቁጥር ሰጥተውኝ ለመቄዶንያ አስገቢ ብለውኝ በዚህ ቁጥር ሳስገባው ኤርሚያስ ደቻሳ ዳባ ይላልና መቄዶንያ ደግሞ በግለሰብ ቁጥር እንደማያስገባ ነበር ማቀውና ያው እኔም እንትን ስላልኩኝ ነው ማቃችሁ በፍኖተ ህይወት ነውና ለጉዞ ቲኬት እንጂ ስትሰበስበው አላቅም ነበርና እስቲ እሱን ክሊር ለማድረግ ፈልጌ ነው። ያው እንዳልኩሽ ነው ተመላክቻለሽ። ወደዚያውን እንትን ነው ማለት የሚደረገው በሰንበት ምክንያት ነው። አሁን የሰንበት ምክንያት ማለት ነው። እሺ እና ከሚዘጋጁት ሁለት ጉዞዎች ውስጥ አንደኛው የበጎ አድራጎት ጉዞ ነው የምናደርገው፣ ሁለተኛው ማለት ነው። ኦኬ አሁን ጉዞው ነው ወይስ ገንዘቡ ነው? እኔ አሁን ጉዞውን ልመጣ አይደለም እኔ ገንዘቡን ልልክ ነውና መቄዶንያ ያውቃል በእናንተ በኩል ገንዘብ እንደሚመጣ እንደሚደርሰው ያውቃል ብዬ ነው። አክቲቭሊ እናንተ እንደ አንድ የመቄዶንያ ገንዘብ ሰብሳቢ ትሰራላችሁ ማለት ነው። ጉዞ እንደምትሄዱ አውቃለሁ፣ ግን ገንዘብ ሰብሳቢ ሆናችሁ መቄዶንያ አውቆ እናንተ እንደ አንድ ገንዘብ ሰብሳቢ ተቋም አውቆ ይደርሰዋል ያውቃል ማለት ነው። እንደዚህ እሱ ምንድነው ብቻ የሚሰራ እንትን የለውም እንጂ ኦፊሻሊ አሁን ራሱ እንትን ሰጥቶን ምናምን መቄዶንያ እናሰባስባለን ተብሎ ራሱን የቻለ ክፍል የሚሰራ ክፍል የለውም። ስፔሲፊካሊ ያን ስራ የሚሰራ ለመቄዶንያ ብቻ መቄዶንያ ሰብስቡልን ያለው ነገር የለም። በቃ እሺ አመሰግናለሁ። እኔም ስልክ
እርግጠኛ መሆን ስለፈለኩ ነው። አውቃለሁ መቄዶንያ ብለው የሰጡኝና ሳስገባ ኤርሚያስ ይላል። ከዛ በኋላ እንትን ሳረገው ደግሞ ፍኖተ ህይወት እንደሆነ አውቃለሁ። ጉዞ እንደምትሉ እንጂ ገንዘብ እንደምትሰበስቡ አላውቅምና ለምንድን ነው የግለሰብ አካውንት የሰጠኝ ብዬ ነው ለመቄዶንያ በሚል ስም። በጣም አመሰግናለሁ። አዲስ አበባ ውስጥ ነው። በታሪኬ እኔ በጣም ውሸተኛና ወይም ደግሞ ቃላባኝ መታየት አልፈልግም። ኤርሚያስ ደቻሳ ዳባ ብላችሁ ፈልጉ። ፍኖተ ህይወት ይባላሉ። በመቄዶንያ ስም መቄዶንያ ገንዘብ ሰብስቡልን አላሏቸው። ከነዚህ ዝም ብሎ ኤርሚያስ ደቻሳ የሚባለው ዝም ብሎ ከነዚህ እንዳንዱ እንደ ያሬድ እንደሚያሰባስቡት ግሩፕ ኦፍ ኢንዲቪጁዋልስ በእነዚህ ነው $700,000 የሚገባው። እነዚህ ነው መቄዶንያ ጋር ተነጋግረናል፣ አካውንታቸው አለን ተብሎ የተነገረን። አሁን ደግሞ ስደውልለት ከዩቲዩብ ላይ ሰይፉ ፋንታውን ካስቀመጠው የመቄዶንያ አካውንቱ ነው አለ። እሱ የነገረን የአካውንቱ ቁጥር ግን አንዱም ዩቲዩብ ላይ የለም። ኦኬ እሱ እንኳን በሚለው እንሂድ እንኳን ብንል ምን ነበር የታሰበው? እሱ ራሱ የላከልኝ ላሳየ አንተን እያልኩኝ አይደለም። አንተ ገባኝ። እሱ ራሱ የላከልኝ ቅድም እኔ ስክሪንሻት ያደረኩትን የላከልኝ የተናገረውና ያለው የተለያዩ ናቸው ልልህ ፈልጌ ነው። እዚህ ጋር ገባ። እሱ የላከልኝ ይሄንን ነው ኤግዛክትሊ እኛ ያወራ ነው። ቆይ ላሳይ በዚህ በኩል እዚህ ጋር ይታያል። ሶሪ እንደዚህ ሴቭ ላድርገው። ይታያቸዋል። ይህንን የላከልኝ እሱ ነው የላከልህ አይደል? አዎ 1000 እሱ ምን ጋር አለ 41 50 56 447 ኦኬ ይሄን የላከልኝ ኦኬ ያለው ግን እዛ ላይ በቮይስ የሚናገረው ግን ኮምፕሊትሊ ከዚህ የተለየ ነው። እሱን እዛ ጋር አስቀምጠን የሚሆን ላስደምጣቸው እሱ ያለው ነው። እሺ ችግር የለውም። ያዝልኝ የምፈልገው አካውንታችን የሚያሳይቻለሁ 3,300,000 የሚለው አካውንት ቼዝ ባንክ ከፍቼ ነው። 3,335,000 ስቴቪንግ ላይ ነው። 188,000 ቼኪንግ ላይ ነው። እስከዚህ ላይ 700,000 አሁኑኑ ትራንስፈር ሲደረግ ያሳያል። ስለዚህ የመቄዶንያ አካውንት ማስገባበት አካውንት 10,79,33,52,35 ለምን መሰላችሁ? ቢንጎ የታለ? ይሄ ቁጥር የለም። ይሄ ቁጥር የኤርሚያስ ደቻሳ ዳባ ነው፣ የንግድ ባንክ ሁላ